እንኳን ደህና መጣ ወንድማችን ፍጹም። እንኳን ደህና ቆያችሁኝ ውዶቼ። ዛሬ መጋቢት 10 ወራዊ በዓል ከሚታሰቡት ውጪ በዓመታዊ ክብረ በዓል በስንክሳር የሚታሰበው አባ ይስሐቅ ነው። ይህም አባት በግብጽ በ5ኛው ክፍለ ዘመን የነበረ አባት ነው። ይህም አባት አንድ በጣም ደስ የሚል አባባል አለው ወይንም ደግሞ ህይወቱን የሚኖረው ነው። ይህም ምንድነው? የሰው ልጅ የማይገቡ ቃላቶችን ባወራ ቁጥር ከጸጋ እግዚአብሔር ይርቃልና ሰው የሚገባውን ነገር ብቻ ወይንም ደግሞ ትክክለኛውን ነገር ብቻ ማውራት አለበት ብሎ ከዛ ውጪ አያወራም ነበርና በዚህ የሚታወቅ አባት ነውና በረከቱ ይደርብን። እኛም ደግሞ በህይወታችን ስንኖር ባለፈውም ሳምንት ያዕቆብ እንዳስተማረን ለመናገርና ለቁጣ የዘገየን ሁሉ ጊዜም እንድንሆን ለመልካም ነገር ካልሆነ በስተቀር አንደበታችንን የገታንና የገራን እንድንሆን እግዚአብሔር ጸጋው ይስጠን እና እኛም ደግሞ ይህንን ልናደርግ ሁሉ ጊዜ መትጋትና ማሰብ አለብን ማለት ነው። እና ዛሬ በስንክሳር ታስበው ከሚውሉት ከአባታችን ከአባ ይስሐቅ በረከት ያድለን። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ዛሬም ከሰው ሳይሆን ከእግዚአብሔር ልንማር ሰላማችንን ብዙ እንዲሆን እነሆ በደጁ ነን። እግዚአብሔር ደግሞ እንዲያስተምረን መልካም ፍቃዱ ይሁንልን። ዛሬ የምንመለከተው የቅዱስ ይሁዳ መልእክት ነው የሚሆነው። ግን ባለፈው ሳምንት ወይንም ደግሞ ወር አልፎታል ይመስለኛል ዕብራውያንን ስንማር ምዕራፍ 11 ዘልየው ነበረ ከይሁዳ መልእክት ጋር አብረን እናነሳዋለን ብዬ። ምክንያቱም ለብቻው ሰፊ የሆነ ብዙ የሚያስተምረን ነገር ስላለ የዛኔ ደግሞ ረጅም ጊዜ ስለወሰድኩኝ ስላልበቃ ከይሁዳ ጋር ስለቀጠርኩት ዛሬ ዕብራውያን ምዕራፍ 11ን አንብበን ነው ቀጥለው ማለት ነው። እምነት ምዕራፍ 11 እምነት ተስፋ ስለምናደርገው ነገር የሚያስረግጥና የማናየውንም ነገር የሚያስረዳ ነው። ለሽማግሌዎችም የተመሰከረላቸው በዚሁ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አሁን ለምሳሌ ስለ እምነታችን እግዚአብሔርን አይተነው አይደለም አይደለ ያመንነው፣ እንዲሁ ነው። ለዛ እኮ ነው አንደኛ ብፁዕ እኮ ነን እኛ። አሁን ቶማስ ምንድን ያለው? የጌታን ጎኑን እጁን ያ ሚስማር የተቸነከረበትን ያ በጦር የተወጋውን ከትቼ እጄን ከትቼ ካላየው አላምንም አለ። እነ ጴጥሮስ እነ ዮሐንስ እነ በርተሎሜዎስ ሁሉም ቢነግሩት አላምንም እጄን ስከት ነው ማምነው አለ። ከዛ በሁለተኛው ሲገለጥ ነው አይደል ክርስቶስ ና ቶማስ ና መንፈስ ስጋና ደም የለውም ና እይ ብሎ ከዛ ከተተ እጁን። ልክ ሲከት አባቶቻችን እንደሚነግሩን እጁ ልክ እሳት ውስጥ እንደገባ ፔስታል ነው ወይንም ልክ እንደ ፕላስቲክ ነው የተኮማተረው። ለዛ ነው ብሎ ማያውቀውን ነገር አምላኬ ብሎ ማያውቀው መምህር ነበር ሁሉም የሚሉት፣ ግን ጌታዬና አምላኬ ያለው ለዛ ነው። እና ክርስቶስም አንተ ስላየ አምነሃል፣ ሳያዩ ግን የሚያምኑ ብፁዓን ናቸው አለ። ብፁዓን ማለት በእግዚአብሔር የተወደዱ ወይንም እግዚአብሔርን ደስ የሚያሰኙ ናቸው። እና እኛም ብፁዓን ነን ማለት ነው። ለምን ሳናይ ስለምናምን። ዮሐንስም እኮ ማንም ወንድሙን ባይወድ ግን እግዚአብሔርን ሳያይ እወዳለሁ ቢል ሐሰተኛ ነው፣ ያላየውን እግዚአብሔር እንዴት ሊወድ ይችላል? ያየውን ወንድሙን ሳይወድ ብሎ እኛ ሳናይ በማመናችን ብፁዕ እንደሆንን ነግራችሁ እወዳለሁ። ሌላው ደግሞ እምነት ራሱ የሚባለው ነገር ያየነውን ነገር አይደለም፣ ወይንም ደግሞ አረጋግጠን አይደለም ምናምነው። ማመን ማለት ያላየን ነገር አዎ ነው ወይንም ይሆናል ብሎ ማመን ነው እንጂ ለምሳሌ ያየውትን ነገርማ እሱ እኮ ማረጋገጥ ነው የሚባለው እምነት አይደለም። እና እንዴትም እምነት እንደሚሆን ወይንም ደግሞ እንዴት አባቶች ሽማግሌ ያላቸው ሐዋርያው ጳውሎስ እንዴት እንደነበሩ ከዚህ ቀጥሎ ያስረዳናልና እንየው። አቤል ከቃየል ይልቅ የሚበልጠውን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር
ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ይናገራል። ሄኖክም ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድም እግዚአብሔርን ደስ እንዳሰኘ ተመስክሮለታልና፣ ያለ እምነትም ደስ ማሰኘት አይቻልምና። ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ የሚፈልጉትንም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ኖህም ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ስለዚህም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። አሁን ቃየል በእምነት ነው መስዋዕት ያቀረበው። ሄኖክም ሞትን እንዳያይ ከእግዚአብሔር ጋር ጽድቅን እያደረገ ይመላለስ ነበር። ከዛ ኖህ የሚገርም ሰው ይመጣል። ኖህ ጻድቅ። ምክንያቱም መርከብን የሚሰራው ደረቅ መሬት ላይ ነበረ። ምክንያቱም መርከብ የሚሄደው ውሃ ላይ እኮ ነው። ውሃ የሚባል ነገር ሳይኖር እሱ ውሃ ላይ የሚሄድ ነገር ይሰራል። እና በኖህ ዘመን ብንኖር እኛ መርከቡን እንጨርሳለን ወይንም አንተ ትጨርሳለህ ብትሉኝ አልጀምሮም እንኳን ልጨርሰው። ለምን? ሎጂካል የሆነ ጥያቄ ይጠይቁት ነበር ኖህን። ኖህ ምን እየሰራ ነው ሲሉት በውሃ ላይ የሚሄድ ነገር እየሰራ ነው ይላል። የምን ውሃ ነው የምትወረው? ውሃ እኮ የሚባል ነገር የለም ይሉታል። እንደውም የኦሪት ዘፍጥረት ትርጓሜ ላይ ዝናብ የሚባል ዘንቦ እንደማያውቅ ነው። ወይንም ደግሞ ከጥፋት ውሃ በፊት ምድር ላይ ዝናብ አይዘንብም ነበር። ልክ እንደ ጠል አሁን ጤዛ እንደምንለው ክረምት ላይ ምናየው ነገር አለ አይደለ? ሳሮች ላይ እንደሚጤዘው ልክ እንደዛ ነው። ከስር ነው የሚፈልቀው እንጂ ከላይ ዝናብ አይዘንብም ተብሎ ነው የተተረጎመውና ውሃ በሌለበት ውሃ ላይ የሚራመድ ነገር ወይንም ውሃ ላይ የሚሄድ ነገር እሰራለሁ ብሎ በጣም ትልቅ እምነትን እኮ ነው። እና እኛ ብንሆንስ ብለን ማሰብ አለብን እነዚህን አባቶች ስናይና እምነት የሚባለው ነገር ስላየነው ነገር አይደለም። ስላላየነው ነገር አዎ ይሆናል ብሎ መኖር ማለት ነው እምነት። እና ኖህም በጣም የሚገርም ሰው ነው። አብርሃምም የተባለው ርስትንም አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶችም እንደሚሆን በተስፋ ቃል የተሰጠውንም ነገር በድንኳን ኖረ። ያንን የተስፋ ቃል አብረውትም ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነትም ተቀመጠ። መሰረትም ያላትን እግዚአብሔር የሰራትንም የፈጠራትንም ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህም ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠርም በባህር ዳርም እንዳለ አሸዋ የነበሩትንም የሞተውንም ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውንም የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩት፣ ተሳለሙትም። በምድሪቱም እንደ እንግዶች መጻተኞችም እንዲሆኑ ታመኑ። እንዲሁ የሚሉትንም ለእነርሱ የሚሆነውንም አገር እንዲፈልጉ ያመላክቷሉና ያንን የወጡበትንም አገር አስበው ቢሆን ግን የሚበልጠውንም እርሱን ቢሆን ሊመለሱ ጊዜ ሆነላቸው ነበር። አሁን ግን የሚበልጠውንም እርሱንም ሰማያዊ አገር ይናፍቃሉ። ስለዚህም እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። አብርሃምን በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋውንም ቃል የተቀበለውንም በይስሐቅ ዘር ይጠራላል የተባለውንም እርሱ አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ከዚህም ደግሞ በምሳሌ አገኘው። ይስሐቅም ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። ያዕቆብም ሲሞት በእምነት ዮሴፍን ልጆች እያንዳንዳቸውን ባረካቸው። በዘንጉም ጫፍ ተጠግቶ ሰገደ። ዮሴፍም ወደ ሞት ቀርቦ ሳለ በእምነት እስራኤል ልጆችን መውጣትም አስታወቀ፣ ስለ አጥንቱም አዘዛቸው። ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን እንደሚሆን አይተው
በእምነት 3 ወር ሸሸጉት፣ የንጉሥንም አዋጅ አልፈሩም። ሙሴም ካደገ በኋላ ፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና። ለጊዜውም በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱንም ትኩር ብሎ ተመልክቷልና። የንጉሥንም ቁጣ ሳይፈራ የግብፅንም አገር የተወ በእምነት ነበር። የማይታየውን እንደሚታየው አድርጎ ጸንቷልና። አጥፊው የበኩር ልጆችን እንዳይነካ ፋሲካን በደም መርጨት በእምነት አደረገ። በደረቅ ምድርም ሲያልፉ በኤርትራ ባህርም በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩት ተዋጡ። አሁን ስለ ፋሲካ ያወራል። ለምሳሌ መላእክት በዛች በፋሲካ በግብፅ ያ መቃኑንና ጎበኑን ደም ያልተቀባውን እንዳለ በኩር ሲፈጅ፣ የእስራኤል ሰዎች ግን በእምነት ነው ያ የተቀባውን አይነካም ብለው ሲጠብቁ የነበሩ። ከእንደገና ያዩት ወንዝ ተከፍሎ ሂዱ ለፉ ሲባሉ አልፈዋል። አሁን እኛ ብንሆን ይሄ ወንዙ ቢናድስ ቢገለበጥስ እያልን በቃ ስናንገራግር ቀኑን ሙሉ ልንሆን እንችላለን። ግን ያ የእስራኤል ሕዝብ ግን በእምነት ነበር የተሻገረው። ግብፃውያን ግን ሲገቡበት የሰመጡት ለምንድን ነው? በእምነት አይደለም። እስራኤሎች ተሻግረው የለ ብለው ስለገቡ ነው የሚሞቱት ማለት ነው። የኢያሪኮ ቅጥርም 7 ቀን ከዞሩ በኋላ በእምነት ወደቀ። ጋለሞታይቱም ራብ ሰላዮቹም በሰላም ስለተቀበለቻቸው ከማይታዘዙት ጋር በእምነት አልጠፋችም። ባለፈውም አንስቻት ነበረ። ራብ በእምነት ነው ያ እግዚአብሔር ድል እየነሳ እስካሁን እዚህ ድረስ አምጥቷችኋል፣ አሁንም ኢያሪኮንም ድል ትነሳላችሁ ብላ ነው እነዛ እንዲሰልሉ የተላኩትን በእምነት የጠበቀችው። በእግዚአብሔር ባላት ላይ እምነት ነበረ ያንን ነገር ያደረገችው እና የኢያሪኮ ሕዝብ ሲጠፋ እሷ ግን አልጠፋችም። ለምን? ስላመነች ቀድማ እምነቷ ያንን ነገር እንዳያደርግ አግዶታል። እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶም፣ ስለ ዮፍታሔ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነዚህ ያነሳቸው ሐዋርያው ቅዱስ ጳውሎስ በመጽሐፍ ቅዱስ ወይንም በብሉይ ኪዳን በጣም ትልልቅ በእምነት ትልልቅ ነገሮችን ያደረጉ ናቸው። አሁን ጌዲዮን በጣም ከታናሽ ሕዝብ የወጣ በጣም በትንሽ ሰራዊት በጣም ብዙ ትልልቅ ሀገሮችን ድል የነሳ ነው። ሶምሶን እንደምታውቁት አንበሳን የሚገድል ነው። በሞቱ እንኳን ብዙ ፍልስጤማውያንን የገደለ። እነ ዮፍታሔም እንደዛው። ዳዊትንም ታውቁታላችሁ። ሳሙኤልም እንዴት እንደነበረ ሌላ ጊዜ እንትን እንላለን እና ጳውሎስም ስለነዚህ ሁሉ እንዳልተርክ ጊዜ ያጥርብኛል ሲል ቀጥታ ወደ ጉዳዩ መግባት ስለፈለገ ነው። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ። የአንበሶችን አፍ ዘጉ ሲል ዳንኤል ነው። ዳንኤል በአንበሳ ጉድጓድ ውስጥ እንዴት እንደተጣለ ግን ዳንኤል ስለ አንበሳ ቁጭ ብሎ ሲደነብር ሲደነግጥ አይደለም የታየው። ቁጭ ብሎ ነው የጸለየው። ያ ምንድነው? በእምነት ነው። እግዚአብሔር ያመንኩት እግዚአብሔር በአንበሶች አያስበላኝም አለ። በእምነት የአንበሶችን አፍ ዘጋ ማለት ነው። የእሳትን ኃይል አጠፉ ሲል ያው የዳንኤል የአጎት ልጆች እነዚህ ሰለስቱ ደቂቅ የሚባሉት እነዚህ ናዛሪያ እና ሚሳኤል እነዚህ ሶስቱ እሳት ውስጥ ነው አይደል? ናቡከደነፆር 7 እጥፍ እንዲነድ ያ ለኔ ስገዱ፣ እኔ ላቆምኩት ምስል ስገዱ፣ ያለበለዛ በዚህ እሳት ውስጥ ከታቸዋለሁ አላቸው። ክተተን አምላካችን እግዚአብሔር ከዚህ ከሚነደው እሳት ሊያድነን ይችላል፣ ባያድነንም ግን አንሰግድልህም ላንተ ነው ያሉት። ለምን? በእምነት ነው እግዚአብሔርን የተቀበሉት። ግን እዛ እሳት ውስጥ ቢገቡም ገብርኤል ከነሱ ጋር አብሮ ነበረ፣ ምንም አላቃጠላቸውም። ያንን ነው የእሳትን ኃይል አጠፉ ሚለው። ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነትም ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ፣ ሴቶች ሙታናቸውንም በትንሣኤ ተቀበሉ። እነዚህ ሴቶች የሚሉት አንደኛዋ በእስራኤል
ዘመን ያ የኤልያስ ሰራፕታይቷ ሴት ኤልያስን ስትመግቡ የነበረችው እሷ ልጇ ሞታ ነበር። ኤልያስ ከሞት አስነስቶላታል። ከእንደገና የኤልያስ ደቀ መዝሙር ኤልሳም ደግሞ እሱም ልክ እንደዛ ቤት አዘጋጅታ በሰገነት ስታኖረው ወይንም ደግሞ ኤልሳ ባስፈለገው ጊዜ እሷ ጋር እየመጣ የሚያርፍባት ሴትም ልጇ ሞቶ አስነስቶላታል። ያንን ነው ጳውሎስ የሚጠቅሰው። ሌሎችም መዳንን ሳይቀበሉ የሚበልጠውንም ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ። በድንጋይ ተወግሮ የሞተው ነቢይ ኤርሚያስ ነው። በድንጋይ ነው ተወግሮ የሞተው። ተፈተኑ፣ በመጋዝም ተሰነጠቁ። በመጋዝ ተሰንጥቆ የሞተው ኢሳያስ ነው። በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ብሎ እምነት የሚባለው ነገር አሁን እኛ እንደምንረዳበት አይደለም። ይሄ ቀድሞ መከራን መቀበል ወይንም ቀድሞ የሆነ ዋጋ መክፈል የሚጠበቅብን ቦታ አለ ማለት ነው። ምክንያቱም እነዚህ ሁሉ ምሳሌ የቀረቡት አባቶች ሁሉም መከራን ተቀብሏል። ያ ስላመኑበት ነገር ያ ያመኑበት ደግሞ ተስፋን የሰጠውን ያ የታመነ ነው ብለው ነው እንጂ ተረጋግጦላቸው አይደለም። ለምሳሌ አብርሃም ልጅን ሰዋ ሲባል የሆነ እንትን አግኝቶ ምሳሌ ከዚህ በፊት እንትና የሚባለው ሰውዬ ልጁን ሰውቶ እግዚአብሔር ከሞት አስነስቶለታል ብሎ ምሳሌ ይዞ አይደለም ይሄደው። በቃ እግዚአብሔር እኔ ብገለውም ያስነሳዋል ብሎ ነው የሚሄደው። ከእንደገና ዳንኤል የአንበሳ ጉድጓድ ውስጥ ትጨመራለህ ሲባል እንትና የሚባል ሰውዬ ነበር፣ እሱ የአንበሳ ጉድጓድ ውስጥ ሲጨምሩት አንበሶቹ አፋቸውን ዘግተው ነበር ብሎ አይደለም ወደ አንበሳ ጉድጓድ ውስጥ የገባው። እነዛ ሰለስቱ ደቂቅም ወደ እሳት ውስጥ ሲጨመሩ በቃ ይሄ እንትን ብሎ አይደለም አይተውት አይደለም። እና እምነት ያላየነውን ነገር ነው ብሎ መቀበል ነው ባጭሩ ማለት ነው። እና እንዲህ አይነት በእምነት ጉዳይ የሚመጡብንን ጥያቄዎች እምነት በቃ በማየት ወይንም ደግሞ እንትና እንዲህ ስለሆነለት ለኔም እንዲሆናል ከሚል ሎጂክ ወይንም ደግሞ ግምት የሚሆን ሳይሆን በቃ አለ ወይንም ደግሞ ያ ለዛ የተሰጠው የተስፋ ቃል በኔም ላይ ይሰራል ወይንም ደግሞ ያ ትክክል ነው ብሎ ተቀብሎ መኖር ነው በአጭሩ እምነት ማለት ነው። እና ከይሁዳ መልእክት ጋር ላነሳ የሚፈለኩት ይሁዳም አንደኛ የጻፈለት ምክንያት እንትኑን መልእክቱን አንድ ጊዜ ፈጽማ ለቅዱሳን ለተሰጠችው እምነት እንድንጋደል ነው፣ ያን ተጋድሎ እንድናሳይ ነው። እና ለዛ ነው ያነሳሁት ማለት ነው። ወደ ዛሬ ትምህርታችን ስንገባ የቅዱስ ይሁዳ መልእክት ነው። ግን ስለ ቅዱስ ይሁዳ ከማንሳታችን በፊት ይሁዳ ራሱ የሚለው ስም ማንሳት ይጠበቅብናል። ይሁዳ የሚለው ስም በመጽሐፍ ቅዱስ ላይ የሚነሳው የአባታችን ወይንም የአባቶች አለቃ ተብሎ ከሚነሳው የያዕቆብ ከ13ቱ ልጆች ውስጥ 12ቱ ወንዶች ናቸው። አንዷ ዲና የምትባለው ሴት ናት። 12ቱ ግን ወንዶች ናቸው። እና 12ቱንም ያዕቆብ ባርኳቸው ነበረ። እና በረከትን ከተቀበሉት ውስጥ ትልቁን በረከት የተቀበለው ይሁዳ ነው። ይሁዳ ምንድነው? አለቅነት ከዘር አይታጣም ነው ተብሎ የተመረቀው። አለቅነት ከዘር አይታጣም ማለት ምንድነው? በእስራኤል ውስጥ ንጉስ የሚሆኑት አብዛኞቹ የይሁዳ ነገድ ውስጥ ናቸው። ለምሳሌ ሁሉም በየነገድ የሆነ ነገር አላቸው፣ ስልጣን አላቸው። ለምሳሌ የሌዊ ነገድ ክህነት አለው ወይንም ርስት የእግዚአብሔር ርስት ተብሎ ነው የሌዊ ነገድ የተለየው።
ልክ እንደዛው የይሁዳ ደግሞ በእስራኤል ንጉስ የሚሆኑት የግድ ከይሁዳ ነገድ የመጡ መሆን አለባቸው ማለት። ለምሳሌ እኛ ፕሬዝዳንት ወይም ጠቅላይ ሚኒስትር የምንመርጠው በምርጫ ነው አይደል? በምርጫ ያሸነፈው ፕሬዝዳንት ይባላል እንደሚባለው አንድ እስራኤላዊ ንጉስ ለመባል ከይሁዳ ዘር መገኘት አለበት። ያለበለዚያ ንጉስ መሆን አይችልም። የኢየሱስ ክርስቶስም የዘር ሐረግ ከይሁዳ ነገድ ነው። ዕብራውያን ምዕራፍ 7 ላይ ሐዋርያው ቅዱስ ጳውሎስም ይህንን አንስቷል። የኢየሱስ ክርስቶስ ከይሁዳ ነገድ እንደሆነ ግልጥ ነው ወይንም የታወቀ ነው ብሎ አንስቶታልና የማ ልጅ ነው ካልን ያዕቆብ እንግዲህ እነዚህን 13 ልጆች የወለደው ከአራት ሴቶች ቢሆንም መጀመሪያ ሚስቱ ከነበረችው ከሊዲያ ነው ያዕቆብ ማለት ነው። እና ከሷ ነው። የሷም ደግሞ አራተኛ ልጅ ነው። እግዚአብሔርን አመሰግናለሁ ማለት ነው ይሁዳ ማለት። እና በእስራኤል በጣም 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 እጅግ በጣም ከሚወደዱ ስሞች ውስጥ አንዱ ይሁዳ የሚለው ነው። ከሐዋርያቶቹ ከ12ቱ እንኳን 2 ይሁዳ ነበር። ምን ያህል እንደሚወደድ አስቡት እንግዲህ። ከ12 እስራኤላዊ ካለ 2ቱ ወይ 3ቱ ይሁዳ የሚል ስም አላቸው ማለት ነው። እና የአስቆሮጦሱ ይሁዳ ኢየሱስ ክርስቶስን አሳልፎ የሰጠው ይህንን ሁሉ ነገር ነው ያፈራረሰው። ምክንያቱም እጅግ በጣም የሚወደድ ስም ከእንደገና ደግሞ እጅግ በጣም ክብር ያለውን እንትን ነው ስም ነው ያጠፋው። ምክንያቱም ለምን አጠፋው ያለውን ነገር ያነሳሁት ለምንድን ነው? በዓለም አቀፍ ደረጃ ኢትዮጵያ ውስጥ ይኖር አይኖር ባላቅም በዓለም አቀፍ ደረጃ አሁን ለምሳሌ አውሮፓ፣ አሜሪካ ውስጥ ልጁን ማንም ሰው ይሁዳ ብሎ መሰየም አይችልም። ምክንያቱም ይሁዳ ኢየሱስ ክርስቶስን አሳልፎ የሰጠ ክፉ ስም ተደርጎ ስለተቆጠረ ማንም ወላጅ ልጁን ይሁዳ ብሎ መሰየም እንደማይችል ይህንን ነገር አውቃለሁና ምን ያህል ይሁዳ የሰራውን ነገር እንትን እንድትሉ ነው እንድታስቡት ነውና በእስራኤልም እግዚአብሔርን አመሰግናለሁ ወይንም እግዚአብሔር ይመስገን ማለት ነው ይሁዳ የሚለው ቃል። እና ከሐዋርያት መካከል 2 ይሁዳዎች አሉ። አንደኛው የአስቆሮጦሱ ይሁዳ ሲሆን ሌላኛው ደግሞ የያዕቆብ ወንድም ባለፈው ለታ እንትን የተማርንበት ባለፈው ሳምንት መልእክቱን የተማርንለት ያዕቆብ ወንድም የሱ ይሁዳ ነው። እና ይሁዳ ስሙ ተቀይሮ ነው ታዲዮስ ወይንም ልብዲዮስ የተባለው ከ12ቱ ሐዋርያት ውስጥ አንዱ ሊሆን ይችላል ብለውም ሊቃውንቱ ያምናሉ። ወይንም ታዲዮስ ወይንም ልብዲዮስ ነው። ምክንያቱም በእስራኤል እንትን ባህል አንድ ሰው 4-5 ስም ይኖረዋል። ለምሳሌ ጴጥሮስ ኬፋ ይባላል፣ ስምዖን ይባላል፣ ጴጥሮስ ይባላል እና ሌሎችም እንደዛው እንትና የተባለ ለምሳሌ ናትናኤል እናተኛው ስምዖን ይባላል። እንደዚህ የተባለ 2-3-4 ስም አላችሁ። በቃ እንትና የተባለው እንደዚህ እንዲሌዊ የተባለው ማቴዎስ የተባለ 3-4 ስም ይወስዳሉ። እና ይሄም ደግሞ በኢትዮጵያ ውስጥም አለ። አሁን ብዙዎቻችን 3-4 ስም አለ። ለምሳሌ እኔ በጣም ብዙ ስም ነው ያለኝ። ቤት ውስጥ ራሱ አክስቴ የምጠራኝ፣ አጎቴ የሚጠራኝ፣ አያቴ የምጠራኝ፣ ሰፈር ውስጥ የምጠራበት እንደዚህ 4-5-6 ስም አለኝ። ልክ እንደዛ ብዙዎቻችሁም ደግሞ እንደዛ እንደሚኖራችሁ እርግጠኛ ነኝ። እና ልክ እንደዛው ነው። ይሄም በአይሁድ ታሪክም ወይንም በአይሁድ ባህልም 3-4-5 ስም አላቸው። እና ይሄ ታዲዮስ ወይንም ልብዲዮስ ያዕቆብ የይሁዳ የያዕቆብ ወንድም ይሁዳ እሱ ይሆናል ብለው ሊቃውንትም ይገምታሉ ወይንም ያምናሉ። በስንክሳር ሐምሌ 23 ነው ታስቦ የሚውለው ይሁዳ። እና ስለ አሟሟቱም ወይንም ሰማዕትነት እንዴት እንደተቀበለ እግሮቹ ላይ በጣም ብዙ ሚስማር ቸንክረው እና ሰቅለው እንደገደሉት ነው ስንክሳር ላይ የተመዘገበው ማለት ነው። እና ለማን ነው የጻፈው ያዕቆብ? የያዕቆብ ወንድም ይሁዳ መልእክቱን ለማን ጻፈላቸው ካለ በየትኛውም ቦታ ለሚገኙ ክርስቲያኖች ነው ይህንን የጻፈው እንጂ
እዚህ ቦታ ላሉ ብሎ ስፔሲፊክ የሆነ አድራሻ ወይም ደግሞ ቀጥተኛ ለነዚህ ሰዎች ብሎ አልጻፈላቸውም። በየትኛውም ቦታ ላሉ ነው እና በየትኛው ዘመንና ቦታ ላይ ጻፈላቸው ካልን ቦታው የት እንደሆነ አሁንም ፍንጭ የለም። ምንም ፍንጭ መልእክቲቷ ላይ ወይንም ደግሞ በቤተክርስቲያንም አባቶች ሊገኝ አልቻለም። ለማን እንደጻፈውና በየትኛው ቦታ ላይ ምንም አይነት ፍንጭ አልተጻፈም። ግን ዘመኑ ግን ከሁለተኛ ጴጥሮስ መልእክት በኋላ እንደጻፈው በሊቃውንት ወይንም በቤተክርስቲያን አባቶች ይታመናል ማለት ነው። ለምን ምክንያት ጻፈው ካልን ደግሞ ለቅዱሳን አንድ ጊዜ ስለተሰጠችው ሃይማኖት ክርስቲያኖች ሁሉ እንዲጋደሉ ለዚህ ምክንያት ነው የጻፈው። ይሁዳ መልእክቱን የጻፈው ለቅዱሳን አንድ ጊዜ የተሰጠች ሃይማኖት አለች፣ ለሷ እንዲጋደሉላት ነው ይህንን መልእክት የጻፈው እና ከሁለተኛ የጴጥሮስ መልእክት ጋር አንድ አይነት ነው። መጨረሻ ላይ አንብባችሁ እዩ። ሁለተኛ የጴጥሮስ መልእክትን ምዕራፍ 2 እና የይሁዳን መልእክት ጎን ለጎን አድርጋችሁ ብታነቧቸው በቃ አጠቃላይ በቃ ወደ 90% አንድ አይነት ነው። የሆነ ቦታ ላይ ነው የስም ለውጥ ወይንም የአገላለጽ ለውጥ እንጂ አንድ አይነት የሚያነሱትም ሐሳብ የገለጹበትም መንገድ አንድ አይነት ነውና ከሁለተኛይቱ የጴጥሮስ መልእክት ምዕራፍ 2 ጋር ካለችው ሐሳቡ ከእንደገና የሚጠቀምበትን ቃል የጻፈው መንገድ ከእንደገና ያነሳቸው ምሳሌዎችም ከእንደገና አገላለጹም አንድ አይነት ነው ከሁለተኛው የጴጥሮስ መልእክት ጋርና አጠቃላይ ምንድነው ሊያስተላልፍልን ወይንም ደግሞ በዚህ መልእክቱ ይሁዳ ምንድነው መልእክት ሊነግረን የፈለገው ካልን ከሐሰተኞች ተጠብቀው ራሳቸውን እንዲያድኑ ክርስቲያኖች ሁልጊዜም ከሐሰተኞች ተጠብቀው ራሳቸውን እንዲያድኑና መትጋት እንደሚገባን ሊመክረን ነው። ያም ስንተጋ በተለያየ መንገድ ሌላው ደግሞ በዋናነት የሚያነሳው ነገር ደግሞ ስድብ ተገቢ አለመሆኑን ያም ደግሞ ክፉ የተባለው የሐሰት አባት የተባለውን ዲያብሎስ እንኳን የመላእክት አለቃ ሚካኤል መላእክት እንዴት ንጹህ እንደሆነ ከኛ አንፃር ስታያቸው ወይንም ደግሞ መላእክት እንዴት ንጹህ እንደሆነ ታውቃላችሁ እናንተና እንደዛ ንጹህ የሆነው እንደዛ ደግሞ የውሸት አባት የሆነውን ሲያገኘው አልተሳደበም። እኛኮ ጭራሽ ከኛኮ በጽድቅ በቅድስና በህይወት ምን የትና የጥሰውን የሚሄዱ ሰዎችን እኮ ለመሳደብ ምንቸኩሉ ጭራሽ በጳጳስ በቤተክርስቲያን አስተዳዳሪ በምን ማዕረግ ላይ ያሉ አባቶቻችንን እኮ ነው ሙልጭ አድርገን የምንሰድበውና ይሁዳም ሊያስተምረን የትልቁ ነገር የሚያነሳው ያ ንጹህ የሆነው ሚካኤል እንኳን ያ እንደዛ የውሸት አባት የሆነውን ዲያብሎስን አግኝቶ ጌታ ይገስጽ ነው ያለው። የስድብን ቃል ሊናገር አልደፈረም ነው ያለውና እኛም የፈለገ ነገር ቢመጣ ወንድሞቻችንን እህቶቻችንን በፍጹም ለምን ሰው ቅርጥፍጥፍጥፍጥፍ አርገው እየገመጡ እየቀቀሉ እየጠበሱ ለምን አናይ? የስድብን ቃል ከአፋችን ማውጣት የለብንምና ይሄንን ነገር እንድናደርግ ነው ይሁዳ በዋናነት የሚያመለክተውና ይሁዳ ሌላው ደግሞ ከሐሰተኞች የተባለው የኖስቲዝም አስተምሮ ባለፈው አንደኛ ዮሐንስን ስናነብ ስለ ኖስቲዝም እንዴት ኢየሱስ ክርስቶስን ከፋፍለው ወይንም ደግሞ ሁለት ባህሪ ነው ብለው እንደሚያምኑና ያ የኖስቲዝም አስተምሮ በይሁዳ ጊዜ እንደጀመረ ያኔ ጫፍጫፉ እንደጀመረ ለዛም ምክንያት ነው አንድ የሆነ ኢየሱስ ክርስቶስን ይክዱታል እያለ የሚያነሳው ብለው ሊቃውንት የኖስቲዝም አስተምሮ በእነሱ እነ ይሁዳ እነ ጴጥሮስን በነበሩበት ጊዜ የተጀመረ ወይንም ደግሞ የዛኔ ገና ሊጀመር ወይንም ሊወለድ እየዳዳው የነበረ ጊዜ ነው ብለው ያምናሉ ማለት ነው። እና አጠቃላይ ከመልእክቱ ይሄ ነው። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድንጋደለው ማለት ነው። እና የያዕቆብ ወንድም የይሁዳ መልእክት
ልክ እንደ ሁለተኛ ዮሐንስ እንደ ሶስተኛ ዮሐንስ አንድ ምዕራፍ ነው ወይንም ደግሞ ሁለተኛ ምዕራፍ የሌለው እንትን ነው ማለት ነው፣ መልእክት ነው እና 25 ቁጥሮች ያሉት ነው። የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ ይሁዳ በእግዚአብሔር ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ይላል። አሁን ያዕቆብ ወንድም ይሁዳ ያለበት አንደኛ የአስቆሮጦሱ ይሁዳ ስላለ ከሱ ራሱን ለመለየት ነው። የአስቆሮጦሱ ይሁዳ መልእክት ለመጻፍ አልበቃም። ለምንድነው ያልበቃው? እሱ ባለ 50 ላይ ሞቷል። እንኳን መልእክት ሊጽፍ ለራሱም ክርስቶስን ካሳለፈ በኋላ ንጹሕ ደም በእጅ አሳልፌ ሰጥቻለሁ ብሎ ተጸጸተ። ሊታነቅ ወደ እንጨት ላይ ወጣ። እንጨቲቷም ልትገለው አልቻለችም፣ አጋጅታ ጣለችው። ሆዱ ተነፍቶ 50 ቀን ሙሉ እንደቆየና ኢየሱስ ክርስቶስ ሲያርግ አያለው ብሎ ሊያይ ቀና ሲል ሆዱ ተተርትሮ እንደሞተ ነው የሚነግረንና አንደኛ ከዛ ከአስቆሮጦሱ ይሁዳ ራሱን ለመለየት ነው ያዕቆብ ወንድም ያለው። ምክንያቱም ያኛው የአስቆሮጦሱ ነው እንጂ ወንድም የለው። ከሐዋርያት መካከል ወንድም ስለሌለው ራሱን ለመለየት ነው። ሌላው ደግሞ ያዕቆብ ወንድም ያለበት ሌላኛው ምክንያት ያዕቆብ ባለፈው ሳምንት መልእክቱን ስናጠና የኢየሩሳሌም ቤተክርስቲያን አስተዳዳሪ እንደነበረ ነግሬያቸዋለሁ እና ያዕቆብ በአይሁድ ዘንድ በጣም ታዋቂ ነው፣ ወይንም ደግሞ በክርስቲያኖች በጣም ያዕቆብ በደንብ ይታወቃል። በደንብ የሚታወቅ ስለሆነ በደንብ የሚታወቅ ሐዋርያ ስለሆነ ወይንም ደግሞ ከሶስቱ አማድ ሐዋርያት ውስጥ አንዱ እንደሆነ ነግሬያቸዋለሁ አይደል? ያዕቆብ፣ ዮሐንስ፣ ጴጥሮስ ናቸው። በጣም የታወቀ ስለሆነ በታዋቂ ሰው ራሱን ለማንሳት ለምሳሌ አንድ በጣም የምታውቁት መምህር ቢኖር የዛ ወንድም ብትሆኑ ምንድነው ራሳችሁን ስታስተዋውቁ እኔ እኮ የእንትና ወንድም ነኝ ብላችሁ አይደል? ቀድማችሁ ያንን ሰው በመግለጻችሁ እናንተ የበለጠ እንድትታወቁ ያደርጋችኋል አይደል? ሰዎችም እኮ ሲያዩአችሁ እሱ እኮ የእንትና ወንድም ነው፣ እሷ እኮ የእንትና የዘማሪት እኮ እንትና እህት ናት የተባላችሁ በደንብ በዛ ሰው ምክንያት እናንተን እንደምትታወቁት ሁሉ ይሁዳም ያዕቆብን ቀድሞ ያነሳበት ምክንያት ለዛ ነው። ያዕቆብ በደንብ በክርስቲያኖች የታወቀ ስለሆነ በእሱን ፈልጎ በእነዚህ ሁለት ምክንያቶች ያዕቆብ ወንድም ብሎ ራሱን ይገልጻል ማለት ነው። ምህረትና ሰላም ፍቅርም ይብዛላችሁ ወዳጆች ሆይ ስለምንካፈለው መዳናችን ልጽፍላችሁ እጅግ ተግቼ ሳለ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። አሁን ሊጽፍ የፈለገው ስለ መዳን ህይወት ነበረ፣ ግን አንድ ጊዜ ፈጽማ ስለተሰጠች ሃይማኖት እንድንጋደል ግድ ሆነበት። የሚያስገድደው ነገር መጣበት ማለት ነው እንጂ ስለዚህ ነገር ሊጽፍ አልነበረም ያዕቆብ። እና ቤተክርስቲያን እንደምታውቁት አንዲት እንደሆነች ከዚህ በፊትም ደግሞ ኤፌሶን 4:5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ጳውሎስም እንደገለጸ ታውቃላችሁና አንድ ጊዜ ነው ለቅዱሳን የተሰጠችው። አሁን የሰዎች ከእንደገና በፖለቲካ ምክንያት ነው እንደዚህ በክርስትናው በጣም ብዙ አይነት ክፍፍሎች በፕሮቴስታንት ከ40,000 በላይ ከእንደገና ደግሞ በኦርቶዶክስ አንድ ቢሆንም ከእንደገና ካቶሊክ እና ኦርቶዶክስ አንድ ነበሩ እስከ 451 ዓመተ ምህረት ድረስ እና እንደዚህ ያለ እነዚህ ክፍፍሎች የመጡት የሰዎች ፍላጎትና የፖለቲካ ተጽዕኖ እንጂ ለቅዱሳን አንድ ጊዜ የተሰጠች አንዲት ሃይማኖት አለች፣ ወይንም ደግሞ ከሐዋርያት ከጌታ የተላለፈች አንዲት ሃይማኖት አለች እና ለሱ ነው እንድንጋደል ሚመክረን። እንድትጋደሉ የመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ከብዙ ጊዜ በፊት ለዚህ ፍርድ የተጠሩ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞችም ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንን ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ብሎ ይሄ ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ሲል የኖስቲዝም አስተምሮ ክርስቶስንና ኢየሱስን ለያይተው ስላዩ ያንን ነው ለማንሳት የሚፈልገው ይሁዳ ማለት ነው።
ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ ይላል። አሁን ከግብፅ 600,000 ነፍሳት ቀይ ባህርን ከፍሎላቸው ጌታ ተሻግሮ ነበር። ግን ሐዋርያው ቅዱስ ጳውሎስ በአራት መንገድ ነው የገለጻቸው። እነዛ ያግሮመረሙ፣ ጣዖትን ያመለኩ፣ ሴሰኛ የሆኑና የተጠራጠሩ በእነዚህ በአራቱ መንገድ ጠፍተዋል። እነዚህ 600ዎች ሁለት ሰው ብቻ ነው የቀሩ። ከ600 ሰው ካሌብና ኢያሱ ነው የቀሩት። ከዛ ከግብፅ ከወጡት ማለት ነው። የቀሩት እንዳለ ምድረ በዳ ላይ የተወለዱት ሕፃናቶች ነው የገቡት፣ ወይንም ከ20 ዓመት በታች የሆኑት ብቻ ነው የገቡት። ለምን? እነዛ እንዳለ ግማሹ ያጉረመርማል፣ በመቅሰፍት ይመታል። ግማሹ ጌታን ይፈታተናል፣ በመቅሰፍት ይመታል። ግማሹ ሴሰኛ ይሆናል ወይንም ጣዖትን ያመልካል፣ በመቅሰፍት ይመታል። እንደዛ ሆነው እንትን ይላል እና ይሁዳ የሚለው እናንተም ካመናችሁ በኋላ ልክ እንደነዛ እንደ ግብፅ ሰዎች በማይሆን ነገር ብታፈገፍጉ ወይንም ወደኋላ ብትሄዱ ልትጠፉ ትችላላችሁ፣ ወይንም መጥፋትም እንዳለ አስቡ ለማለት ነው። ምክንያቱም ጻድቅ በእምነት ይኖራል፣ ወደኋላ ቢያፈገፍግ ግን ነፍሴ በሱ ደስ አይላትም ስላለ እግዚአብሔርን ደስ ካላሰኘን ደግሞ ከእርሱ ጋር አብረን እንድንኖር ስለማይፈቅድ ደስ የማያሰኘውን ነገር መስራት እንደሌለብን ሊገልጽ ነው። መኖሪያቸውንም የተዉትንም እንጂ የራሳቸውንም አለቅነት ያልጠበቁ መላእክትም በዘላለም እስራት ከጨለማ በታች በታላቁ ቀን ፍርድ ድረስ ተጠብቀዋልና ብሎ ይሄ የሳጥናኤልን ወይንም ደግሞ የዲያብሎስን መጣል መላእክት ነበር፣ ግን በመካዳቸው ምክንያት እንደተጣሉ እስከ መጨረሻው ፍርድ ቀን ድረስ ደግሞ ታስረው እንደሚጠበቁም በሌላ ምሳሌም ይገልጣል። እንዲሁ እንደነርሱ ዝሙትን ያደረጉ ሌላውንም ሥጋ የተከተሉ ሰዶምና ገሞራ ዙሪያቸውንም የነበሩ ከተማዎችንም በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። በቃ እግዚአብሔር እስካጠፋን ድረስ ብዙ ናቸው፣ እንደዚህ ነፍ ናቸው፣ እንደዚህ እኮ ናቸው ብሎ አይተው። በቃ ሰዶምና ገሞራ ሁለት ከተማ እኮ ሙሉ ነው። አንድ ሎጥ እና ቤተሰቦች እኮ ነው የወጡት። በቃ ምክንያቱም ያ የእግዚአብሔርን ምሳሌ እየነገርን በቃ ምሳሌ ሆኖ ተገልጧል። ለምሳሌ እንደነገርኳችሁ ከ600,000 ሰው 2 ሰው ነው የርስቱን መንግስት የወረሰው አይደለ? እንዴት 500 ምናምን ሺህ ሰው ይገደላል? እንዲህ ምናምን አሁን እኛ ብንሆን በቃ ሎጂካሊም አያስኬድም። እንዴት ከግብፅ ወተን ውሃ ተከፍሎልን መና በልተን ከአለት ላይ ውሃ ጠጥተን በደመና ተጋርዶልን ከእንደገና ደግሞ ሌሊት በአንድ እሳት የተከተለን እንደዛማ አንሞትም ብለን እናስባለን። ግን እንደዛ አይደለም። በቃ ይሄ ምሳሌውን እየተናገረ ነው ይሁዳ እና ሁልጊዜም መጋደል በህይወታችን እንደሚጠበቅብን ነው። እንዲሁም እነዚህም ሰዎች ደግሞ እያለሙ ስጋቸውን እያረከሱ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ብሎ አንደኛ ስድብ በፍጹም በተለይ እርስ በርስ እኔ ማን ስለሆንኩ ነው እናንተ የምሰድቡ? ወይንም ስለሆናችሁ ነው እኔ ልትሰድቡ የምትችሉት? ምንም ሁላችንም ጭቃ ነን፣ አፈር እኮ ነን። ምንም ከማ ደግሞ ተሽሎ ይሰዳደባል? ማን ነው እሱ? ማንን እንትና ክፉ ነው ወይንም ደግሞ እንትና በኃጢአት የሰጠመ ነው ብሎ ማን ነው እሱ ደፍሮ ሊሳደብ የሚችለው? እና እርስ በርሳችን በፍጹም በቃ የበቃንም አይደለንም። እንደው ብቃቱ ኖሮ ብናደርገው ጥሩ ነበር፣ ግን ብቃቱም ስለሌለን ይህንን በፍጹም ልናደርገው አይገባም። እና ቅድም ነግሬያቸዋለሁ። ሚካኤል ምን ያህል የመላእክት አለቃቸው እስኪሆን ድረስ ንጹህ የሆነው የሐሰት አባት የተባለ ዲያብሎስን እንኳን አግኝቶ ጌታ ይገስጽ ነው ያለው እንጂ አልተሳደበም። እና በፍጹም መሳደብ የለብንም። ሌላው ደግሞ አዋልድ መጽሐፍቶች ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶችም ደግሞ በቤተ ክርስቲያን የምንቀበልበት አንዱ ምክንያትም ይሄ ነው።
አሁን መጽሐፍ ቅዱስ ላይ ሚካኤልና ዲያብሎስ ስለ ሙሴ ስጋ ተከራከሩ የሚል ዘጸአት ላይ ወይ ዘሌዋውያን ወይ ዘዳግም ላይ ምንም አይነት ፍንጭም የለም እንኳን ሊጻፍ ማለት ነው። ግን ይሄ ዜና አይሁድ ወይንም ደግሞ የሙሴ ታሪክ የሚያነሳው መጽሐፍ ላይ አንስቶ ነው ይሁዳ ይህንን መልእክት የጻፈው እና ቤተክርስቲያንም አዋልድ መጽሐፍት ብላ ከምትይዛቸው መጽሐፍቶች ውስጥም እንደነዛ ያሉት ናቸው። ለምሳሌ ታምረ ኢየሱስ፣ ታምረ ማርያም እንደነዚህ ያሉት አዋልድ መጽሐፍቶች ተብለው ወይንም ከመጽሐፍ ቅዱስ የተወለዱ ወይንም መጽሐፍ ቅዱስን የሚደግፉ የተባሉ መጽሐፍቶች ውስጥ አንዱ የምንቀበልበት ምክንያትም ይሄ ነው። ይሁዳ እዛ ያልተጻፈው ነገር ላይ ከአዋልድ መጽሐፍ ላይ አምጥቶ እዚህ መጽሐፍ ቅዱስ ላይ ስለጻፈልን ማለት ነው። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸውም በማያውቁት ሁሉ በእርሱ ይጠፋሉ። ወየውላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበልዓም ስተት ራሳቸውን አሳልፈው ሰጥተዋልና በቆሬም መቃወም ጠፍተዋልና። ይሄ ስለ ተቃውሞ እንዳለ የተደረጉ ምሳሌዎችን ነው የሚነግረው። ይሄ ቃየል ተቃወመ። ማንን ተቃወመ? አቤልን፣ ምንም ያላጠፋውን ይቃወማል። በልዓም ተቃወመ። ማንን የተቃወመ? የእግዚአብሔርን ቃል ወይንም ደግሞ መልአክ ከፊቱ ቆሞ አትሄድም ቢለው በግድ ብር ለመውሰድ ያችን ደሞዝ በቃ ናፍቋት በግድ ሄደ እና ከእንደገና ሌላ ደግሞ የቆሬ እነዚህም የቆሬ ልጆች ናቸው። ሙሴን ለምን እኛም ልክ እንደ አሮን ልጆች በቃ የገባን ማጠን አለብን ሲል መሬት ተከፍታ ነው ያወጣቻቸው እና የሚቃወሙትን ወይንም ደግሞ ትክክለኛ ነገር የሚቃወሙ ነገሮች እንደሚጠፉ መጨረሻቸው ጥፋት እንደሚሆን ነው የሚነግረን። እነዚህ ከእናንተ ጋር ሲጋበዙ በፍቅርም ግብዣ እንደ እድፍ ናቸው፣ እንደ እረኞችም ያለ ፍርሃት ራሳቸውንም ይጠብቃሉ። በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬም የማያፈሩ ሁለት ጊዜም የሞቱ ከነስራቸውም የተነቀሉ በበጋም የደረቁ ዛፎች የገዛ ነውራቸውንም አረፋ እየደፈቁ ጨካኝ የባህር ማዕበልም ድቅድቅ ጨለማም ለዘላለም የተጠበቀላቸው የሚንከራተቱ ከዋክብት ናቸው ብሎ ይሄ የገለጸበት መንገድ በጣም ነው የሚያስፈራኝ። ደግሞ የሚገርመኛል። አሁን በነፋስ የተወሰዱ ውሃ የሌለባቸው ደመናዎች አሉ። አንደኛ ደመናው እኮ ውሃ የለውም፣ ግን እንደገና እንደው ሰውም በቃ ቁልጭ እያለ ይሄ ደመና ያዘም ቢሆን አያዘም ቢሆን እንዳይ ንፋስም ይወስደዋል። በቃ ምንም ተስፋ የሌለው ነገር ሆነ ማለት ነው። ከዛ ፍሬ የማያፈሩ ሁለት ጊዜ ከነስራቸው የተነቀሉ ይላል። አሁን ፍሬ የለባቸውም። አንድ ይሄ በጣም ፍሬ ማያፈራ ዛፍ ምን ያደርጋል ድሮ? ከዛ ከነስሩ ደግሞ ዛፉ ተነቅሏል። አሁን ፍሬ ቢያፈራ ሰዎች እንደምንም ቆፈረው ይተክሉት ነበር፣ ግን ፍሬም አያፈራም። ከነስሩ ተነቀል። ከእንደገና ደግሞ የሆነ እንደው በቃ ልቡ ላይ ጭላንጭል ሐዘን ያለበት ሰው እንደምንም እንዳይተክለው በበረሃ በበጋ ነው የተነቀለው ያ ዛፍ። ምን አድርጎ አሁን ቢተክሎስ እንዴት አድርጎ በቃ ሊለመልም ይችላል ያ ዛፍ? እና ይሄ የሚቃወሙ ሐሰተኞቹ ምን ያህል ተስፋ እንደሌላቸው ነው በጣም በሚገርም ምሳሌ ይሁዳ የሚገልጻቸው እና በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው ብሎ ነው የሚገልጻቸው። እና ከአዳም ጀምሮ ሰባተኛ የሆነ ሄኖክም እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉትም ስለ ኃጢአተኛ ስራቸውም ሁሉ አመፀኞችም ኃጢአተኞችም በእርሱ ላይም ስለተናገረው ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢትን ተናገረ ብሎ ስለ ሄኖክም ያወራል። አሁን እኛ ከ81 መጽሐፍት 81 ናቸው። ከዛ ውስጥም የሄኖክ መጽሐፍ ሄኖክ የሚባል መጽሐፍ አለን።
ብለን በእኛ ቤተክርስቲያን በኦርቶዶክስ እንቀበላለን። በፕሮቴስታንት ቤተክርስቲያን አይቀበሉትም። ግን ይሁዳ ታዲያ ስለ ሄኖክ ትንቢት ከየት አምጥቶ ታዲያ ሊናገር ይችላል ወይንም ሊጽፍ ይችላል የሚል ጥያቄ መጠየቅ አለብን። ምክንያቱም ሄኖክ ያልጻፈውን ዝም ብሎ ይሁዳ ከመሬት ተነስቶ እንትን አላለም ማለት ለሌሎች ክርስቲያን አልጻፈላቸውም ስለ ሄኖክ ትንቢት። ለዛ የሄኖክ መጽሐፍ አለ ማለት ነው። እና ቤተክርስቲያንም 81 ናቸው መጽሐፍት ስትል እንዲሁ ዝም ብላ እንትን ለማለት አይደለም። ይሄ ምንድነው በቃ ዝም ብላ በድርቅና ወይንም ደግሞ የሌለውን ነገር በመፍጠር አይደለም። ይሄው ይሁዳ ታዲያ ከየት አምጥቶ ይጽፋል ስለ ሄኖክ ስለ ትንቢት ተነበየ እያለ በግልጽ እኮ ነው የሚናገረውና ቤተክርስቲያንም ይሄ ነው አንዷ ማስረጃ የምታቀርብበት መጽሐፍት 81 ስለሆነ እነዚህም እንደምኞታቸው እየሄዱ የሚያንጎራጉሩና እድላቸውንም የሚያጉረመርሙ ናቸው። እንዲረባቸውም ለሰው ፊትም እያደሉ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል። እናንተ ግን ወዳጆች ሆይ በጌታ በኢየሱስ ክርስቶስ ሐዋርያ ቀድሞ የተነገረውን ቃል አስቡ። እርሱም በመጨረሻው ዘመን በኃጢአተኝነት እንደ ገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ብለዋቸዋልና። እነዚህ የሚያልሙ ስጋንም የሆነውንም መንፈስ የሌለባቸው ሰዎች ናቸው። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በተቀደሰ ሃይማኖት ራሳችሁን ለማነጽ እየተጋችሁ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ አሁን ጳውሎስ ደጋግሞ የሚያነሳውን ባለፈውም 14ቱንም መልእክት በቃ ራስን ስለማነጽ ወይንም አዲስ ሰው ስለመልበስ ወይንም አዲስ ማንነት ስለመያዝ ደጋግሞ ወይንም ደግሞ ያላነሳበት መልእክት የለምና ይሁዳም ይሄ ነው። በተቀደሰ ሃይማኖት ራሳችንን ለማነጽ መትጋት አለብን። እናንተ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ ስለተባለ ሁልጊዜም እርሻና ሕንፃ ደግሞ ሁልጊዜ ክትትል ሁልጊዜም ድካም የሚያስፈልገው ነገር እንደሆነ ስለተነጋገርን ይሁዳም የሚለው ያንን ነው። ለማነጽ እየተጋችሁ ይላል። መትጋት አለብን ማለት ነው ሁልጊዜ እና በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወትም የሚወስደውን የጌታ የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶችም ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል። ከእሳት ነጥቃችሁ አድኑ። ይሄ ከዓለም ውስጥ ያለ ሰው ወይንም ደግሞ በሌላ ሃይማኖት ውስጥ ያሉ ሰዎችን ወደ ትክክለኛው መንገድ ወደ መንፈሳዊ ነገር የሚያመጣ ሰው ከእሳት ነጥቆ እንዳመጣ ነው የሚቆጠርለት። ምክንያቱም እስካጠፋ ድረስ የዘላለም ቅጣት ወይንም ፍርድ ይጠብቀዋል እና ያ እንዳይሆንበት ያንን ሰው ረድቶታል። ከእንደገናም ደግሞ ያዕቆብም እንዳለው የሌላውን ሰው ደግሞ ወደ ትክክለኛ መንገድ የሚመልስ የራሱን ኃጢአት ይሸፍናል ወይንም ደግሞ ልክ እሱን ራሱንም እንዳዳነ ጭምር ይቆጠርለታል ስላለ ይሁዳም ያንን ነው። አንዳንዶችን ደግሞ ከእሳት ነጥቃችሁ አድኑ ያለው እሳት ውስጥ ዓለም ውስጥ ወይንም በሌላ ሃይማኖት ውስጥ ያሉትን እኛ አሁን ወደ ተቀበልነው ወይንም ደግሞ እየኖርን ወይንም እየተጋደልንበት ላለነው ሃይማኖት ውስጥ የሚያስገባ ሁሉ ከእሳት እንደነጠቀ ወይንም ነፍሱን እንዳዳነ ነው የሚቆጠረው ማለት ነው። አንዳንዶችም አድኑ፣ አንዳንዶችንም በስጋ የረከሰውንም ልብስ እንኳን እየጠላችሁ በፍርሃት ማሩ፣ ሳትሰናከሉም እንዲጠብቋችሁ በክብሩ ፊት በደስታ ነውርም የሌለበት አድርጎ እንዲያቆማችሁ ለሚችለው ብቻውንም ለሆነው አምላክና መድኃኒታችን ከዘመኑም ሁሉ በፊት አሁንም እስከ ዘላለም ድረስ በጌታ በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ብሎ ይጨርሳል። የይሁዳ መልእክት ይህ ነው። በይሁዳ መልእክት ላይ ጥያቄ ካላችሁ ጠይቁን። ጥያቄ ያላችሁ ግቡ።
አሜን አሜን አሜን። ቃለ ሕይወት ያሰማልን ለወንድማችን፣ ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። ከዚህ በላይ እውቀቱን ጥበቡን ይግለጥልህ ወንድማችን።